ሰላም ጤና ይስጥልን። ዛሬ የምናወራው ስለ ሰው ልጅ ታላቅ ፈጠራ ነው፣ ስለ ኮምፒውተር ቴክኖሎጂ። ይህ ጉዞ የጀመረው በዘመናዊ ላፕቶፖች ሳይሆን ከብዙ ሺህ ዓመታት በፊት በሰው ልጅ ጥረት ነው። ዛሬ ከጥንቱ የመቁጠሪያ ጥበብ ተነስተን እስከ አሁኑ አርቲፊሻል ኢንተሊጀንስ ድረስ ያለውን አስደናቂ ታሪክ በጥልቀት እንመለከታለን። 1. ከአባከስ በፊት የሰው ልጅ የመጀመሪያ ጥረት። ታሪኩ የሚጀምረው ቴክኖሎጂ ባልነበረበት ዘመን ነው። የጥንት ሰዎች የንግድ ልውውጥ ለማድረግ እና ቀናትን ለመቁጠር መፍትሄ ይፈልጉ ነበር። በመጀመሪያ የተጠቀሙት የራሳቸውን ጣቶች ነበር። እስከ ዛሬ ድረስ በብዙ ቋንቋዎች ዲጂታል የሚለው ቃል የመጣው ዲጂት ወይም ጣት ከሚለው የላቲን ቃል መሆኑ ይህንን ያረጋግጣል። ነገር ግን የሰው ልጅ ፍላጎት እያደገ ሲመጣ ትልልቅ ቁጥሮችን ለመያዝ ድንጋዮችን፣ ጠጠሮችንና እንጨቶችን መጠቀም ጀመሩ። በጥንት ዘመን እንደ ሜሶፖታሚያ፣ ግብፅ እና ሮም ያሉ ስልጣኔዎች ለሂሳብ ስሌት ትናንሽ ድንጋዮችን እና ጠጠሮችን ይጠቀሙ ነበር። እንዲያውም ካልኩሌት የሚለው የእንግሊዝኛ ቃል የመጣው ካልኩላይ ከተሰኘው የላቲን የጠር ስም ነው። በእንጨት ላይ ምልክቶችን በማድረግም ታሊ ማርክስ ሂሳብን ያስሉ ነበር። ይህ ቀላል ቢመስልም የዛሬው ውስብስብ ዳታ መረጃ አያያዝ መሰረት ነው። 2. አባከስ የመጀመሪያው የማሽን አያት። ከክርስቶስ ልደት በፊት ከ2000 እስከ 3000 ዓመታት በፊት አባከስ ተፈጠረ። ይህ መሳሪያ በባቢሎን እና በቻይና ስልጣኔዎች ውስጥ ትልቅ ቦታ ነበረው። አባከስ በሽቦዎች ላይ የሚንሸራተቱ ፍሬዎችን በመጠቀም የሰው ልጅ ፈጣን የመደመርና የመቀነስ ስሌት እንዲሰራ ረድቶታል። አባከስ ለኮምፒውተር እድገት የመጀመሪያው ሃርድዌር ተብሎ ሊጠራ ይችላል። 3. የዘመናዊ ኮምፒውተር መወለድ። ዘመናዊው የኮምፒውተር ታሪክ በ19ኛው ክፍለ ዘመን በቻርለስ ባቤጅ ሐሳብ ቢጀምርም እውን የሆነው ግን በ1940ዎቹ ነው። ኢኒያክ የተባለው የመጀመሪያው ኤሌክትሮኒክ ኮምፒውተር ሲሰራ የአንድ ትልቅ ክፍል ስፋት ይይዝ ነበር። በሺዎች የሚቆጠሩ የቫክዩም ቲዩቦችን (vacuum tubes) ይጠቀም ስለነበር ከፍተኛ ሙቀት ይፈጥር እና ብዙ የኤሌክትሪክ ኃይል ይፈልግ ነበር። ያኔ ኮምፒውተር ለአንድ ግለሰብ ሳይሆን ለትልልቅ መንግስታዊ ተቋማት ብቻ የሚሆን ግዙፍ ማሽን ነበር። 4. አምስቱ የኮምፒውተር ትውልዶች። ቴክኖሎጂው በፍጥነት መለወጥ ጀመረ። ይህ እድገት በ5 ዋና ዋና ትውልዶች ይከፈላል። የመጀመሪያው ትውልድ ቫክዩም ቲዩቦችን ይጠቀሙ ነበር። ትላልቅና ቀርፋፋ ነበሩ። ሁለተኛው ትውልድ ትራንዚስተሮች መጡ። መጠኑን የቀነሱ ሆኑ። ሶስተኛው ትውልድ የተቀናጁ ሰርኪዩቶች ኢንተግሬትድ ሰርኪዩትስ ተፈጠሩ። አራተኛው ትውልድ ማይክሮፕሮሰሰሮች መጡ። ይህ ነው የግል ኮምፒውተርን ፒሲ ያስገኘል። አምስተኛው ትውልድ አሁን ያለንበት የአርቲፊሻል ኢንተሊጀንስ ዘመን ነው። በእያንዳንዱ እርምጃ ኮምፒውተሮች ከሰው አእምሮ በበለጠ ፍጥነት የማሰብ አቅም እያገኙ መጡ። 5. የፕሮግራሚንግ ቋንቋዎች እድገት። ማሽኑ ብቻውን ምንም አይሰራም። ትዕዛዝ ኢንስትራክሽን ይፈልጋል። መጀመሪያ ላይ ፕሮግራሚንግ የሚደረገው በማሽን ቋንቋ ወይም በ0 እና 1 ብቻ ነበር። ይህ ለሰዎች በጣም አስቸጋሪ ነበር። በኋላ ግን እንደ ፎርትራን እና ሲ ያሉ ቋንቋዎች መጡ። ዛሬ ደግሞ እንደ ፓይቶን እና ጃቫስክሪፕት ባሉ ለሰው ልጅ ንግግር በቀረቡ ቋንቋዎች ሶፍትዌሮችን እንገነባለን። አሁን ላይ ኮምፒውተሮች የሰውን የተፈጥሮ ቋንቋ ጭምር መረዳት ወደሚችሉበት ደረጃ ደርሰዋል። መደምደሚያ። ከድንጋይ መቁጠሪያ እስከ ልዕለ ኮምፒውተሮች፣ ከጣት ቆጠራ እስከ አርቲፊሻል ኢንተሊጀንስ፣
የሰው ልጅ የፈጠራ ጉዞ ገና አላበቃም። ዛሬ የምንጠቀምበት ስልክ በጥንቱ ዘመን ከነበሩ ትልልቅ ኮምፒውተሮች በቢሊዮን እጥፍ ይበልጣል። ወደፊት ምን ይጠብቀን ይሆን? ቴክኖሎጂን መማርና መረዳት የዚህ ጉዞ አካል መሆን ነው። በሚቀጥሉት ፕሮግራሞቻችን ፓይተን ፕሮግራሚንግ ምንድን ነው? እንዴትስ በቀላሉ መማር ይቻላል? ለምንስ እንጠቀመዋለን? የሚሉትንና ሌሎች ተያያዥ ጉዳዮችን በሰፊው እንመለከታለን። የወደፊቱን በዘዴ ለመምራት አሁኑኑ ሰብስክራይብ፣ ላይክ ያድርጉ። ስለተከታተላችሁን በጣም እናመሰግናለን። ቸር እንሰንብት።